ሰለፎች ዒልምን እስከ ጥግ ጠጥቶት በተቅዋ ተመስክሮላቸው መንግስት አስገድዶ ካልሆነ ትሞታለህ ና ቃዲ ሁን ና ለሀገር ሙፍቲ ሁን ፈትዋ ስጥ ሞታለው እንጂ አልሰጥም ሞታለው እንጂ አልሰጥም ና ሁን የሚመጣውን የህዝብ ጉዳይ አንተ ብቁ ነህ ተመርጠው እኮ ነው ማን መርጦት የሙስሊም መንግስት መርጦት የሙስሊም መንግስት ተመልከቱ አቡ ሐኒፋ ታሰር ቃዲ ሁን ና እንደው ፈትዋ ስጥ ሲባል አልፈለግም አለ ካልሆነ ትታሰራታለህ ወይ ትሰጣለህ ፈትዋ እስር ቤት ገባ ልሞት እንጂ አለ አልሰጥም አለ አላህ ዘንድ ቆሜ ሒሳብ ወንጀሌ ራሱ ይበቃኛል አለ ይህንን አለና በየጊዜው ይገርፉታል ሌላ ወንጀል እንትን ብሎ አይደለም ሌላ ዑለማዎች ከያዙት ያበላሹታል የሚልም እንትን አላቸው መሪዎች መጥፎም አይደሉም ደግሞ መሪዎች በግድ ስጥ እኔ አልሰጥም ሞታለው እንጂ አልሰጥም ምቱኛል ይሄ ሰውዬ እንዳለውም አቋም ይዟል ይሞትብናል ይውጣል መጨረሻ ሲጠነክሩ ይውጣ አቡ ሐኒፋ እንዳይመታ እስኪን ዛሬ እኛ እንምራ የሚለው ሰው ጫት የፈለገ ይቃም በኪሱ አይደል እንዴ አንተን ብር አልጠየቀ ምን አገባህ መውሊድን የፈለገ ያውጣ የፈለገ ያውጣ ሱፊያ ሰለፊያ ቀብረነዋል የኢትዮጵያ ሙስሊም ሁሉም አህለ ሱና ነው እንዲህ ሲባል እኛ እሺ ብለን ብንታዘዝ ከድሮ የት ነው ያለው አላህን የሚፈራ ወላሂ በጣም ይገርመኛል እኔ ሱፊያን አልተውሪ ብዙ ጊዜ አንስተነዋል እንዲህ ስልጣን ላይ የሚራሮጡ ሰዎችን አድርሷቸው ሱፊያን አልተውሪ ምክር ይሆናቸዋል ከተቀበሉ ህዝብ ሳይወድ በግድ ቅርና ህዝብ ወደደው እዛው ኢራቅ ላይ አቡ ጃዕፈር አልመንሱር ቃዲው አንድ መንደር ሄደ ማን ቃዲ ይሁንላችሁ ማን ሙፍቲ ይሁን ብሎ ጠየቀ ሱፊያን አልተውሪ አሉ በአንድ ድምፅ ሱፊያን አልተውሪ ሱፊያን ኢብኑ መስሩቅ አልተውሪ ይሁንልናል እሺ ጠራው ቢሮ ና አለው ህዝቡ ሙሉ አንተን ወዷል በዕልም የታወቀ ነው በዕልም الشافعي يتعجب بفقهه وفهمه إمام الشافعي بسفيان الثوري بتقوى بعلمه بفهمه يقرمه ሁላቸውም ይጸጸቱ ነበር ምን ነበረበት ሱፊያንን ብናገኝ ይሉ ነበር